ቁራኒ ቶርባ በሮሜ መጽሐፍ 5:17 ላይ ኪታቤ ወዱበተ ቀንጀን መጽሐፍ ሲናገር እንደዚህ ይላል አኩመዳሚ ሰበብ ጭቡራን ዶቲስ ሞት አዳም በሞት ምክንያት በኃጢአት ምክንያት ሞት እንደወረሰው ነቢሞ ኢየሱስ ክርስቶስ ዱጌፋት ሰዎች ደግሞ በኢየሱስ ክርስቶስ ሲያምኑ መሮ ኤባቦ አቀቲፍ ዱጋቦ አቀፍራቴፍ በኢየሱስ በኩል ደግሞ የሚገኘውን እውነትና ሰላም ስለሚቀበል እንጅሬን ሰከሰ ጉቱ ሞይቻን ጅራታ ያ የተቀበለ ሰው ደግሞ በህይወቱ ውስጥ በአሸናፊነት ይኖራል። ክብር ለኢየሱስ ይሁን። ወልፍኒ ዋቃታውቲ ናመካሚሞ እንዴት ያለ አይነት ሰው ነው አሸናፊ የሚሆነው? ናሚሞ የሚያሸንፍ ሰው ናሚ አቦ ዋቂ ዱጋ ረገፍሞ የእግዚአብሔር እውነት የተገለጠለት ሰው ነው የሚያሸንፈው። አቦ ዋቂ ናመካሚ ዱጋ ረግ እግዚአብሔር ደግሞ ማንን ነው አሸናፊ የሚያደርገው? ናሚል ሚሳ ጎፍታ ከኢየሱስ ክርስቶስ ዱጋ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ለተቀበለ ሰው ብቻ ነው። ታናፍ ስለዚህ ኦዱን ተሳረም ኑሳኒቀም እኛ ምን ነግራችሁ የምስራችሁ ናሚ ኦዱ ተሰከንዳ ጋውጅ ታንጩፍቲ እናንተ አሁን የምትሰሙኝና የምታዳምጡኝ ናሙማን ከሚዩ ማንም ሰው ይሁን አኪሳ ሞተን ጅራታን በርባን በምድር ላይ አሸናፊ ሆናችሁ እንድትኖሩ እንፈልጋለን። አቦ ዋቂሌ ፈዲን ኢሳ ጉዳን ካን የእግዚአብሔር አምላክ ፍላጎትም ይሄ ነው። ናሚ ሞአቹፍ ሰዎች ለማሸነፍ ጠሜን ኢሳን ሞት ሰው በሀብቱ ማሸነፍ አይችልም። በሩስ ኢሳን ሞት በእውቀቱ ማሸነፍ አይችልም። ዋና ደዳንጎስ ኢሳን ሞት በዘሩ በተለያየ ነገር ባለው መልካም ነገር ማሸነፍ አይችልም። ናሚ ወንዲኒ ሞአቹ እንደሆነ ኢየሱስ ክርስቶስ ዱጌ ፈሶ ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል ብቻ ነው ማሸነፍ የሚችለው። ናፎ ብሌስከ yoራ የዱጌ ፈቹ በርባድ ሞአቹ በርባድ አሁን የምታዳምጡ ሰዎች ማሸነፍ ከፈለጋችሁ አምሲ ጉዳዩን ሲቀም እኔ ለእናንተ ያለኝ መልእክት አቀተ ኢየሱስ ክርስቶስ ዱጌ ፈሶ ክርስቶስን እንድትቀበሉ እንፈልጋለን። ማን ወንዲ ናሚ ሞአተ ጅራችሁ ምንድነው ሰው ማሸነፍ ያለበት? ማን ወንዲ ሚለማዱኛ ከገሰራ ሰኛችሁ ምንድነው ሰዎችን እየናጠ ያለው? አሎት ወንዲኛ አተበለስ ጅርማኒ ትውልድን እየበላ ያለው ነገር ምንድነው? ተኮፈቱ የመጀመሪያው ሞት ነው። ለማፋን ጭቡ ሁለተኛው ኃጢአት ነው። ሰደሶን ሞአባስ ሌላው ደግሞ እርግማን ነው። ከናፍ ስለዚህ ነሚዋን ከሞተ ጅራችሁ ይሄን ነገር አሸንፎ ለመኖር ፖሊሳች ደምሰተ ጅራችሁ ስጋውን አሸንፎ ለመኖር ሐዲስ የጠና ደምሰተ ጅራችሁ የሰይጣንን ውጊያ አሸንፎ ለመኖር አዱኛ ከን ደምሰተ ጅራችሁ ይሄን ዓለም አሸንፎ ለመኖር ወንቶ ክትሉ ቀም ኢየሱስ ክርስቶስ አንጉማችሁ አንድና ዋናው የሚያስፈልገን ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ጋር መፍራችሁን ይሰንጅርት ኢየሱስ የመቀበል እድል ፈንታ ውሳኔ አንተ ነው። ቶሊያ ቦአቀፍ ዱጋና ቦአቀ ገርሚ ሳንዲ ዶፍተር የእግዚአብሔር መልካም ፈቃድና የእግዚአብሔር ቸርነትና በጎነት በኢየሱስ ክርስቶስ ተገልጧል። ከናፍ ስለዚህ ናሚሞ ተኒ ጅራችሁ በርባዳ ኖር የምትፈልጉ ጋር ኢየሱስ ክርስቶስ ሆታ ወደ ኢየሱስ ክርስቶስ ጋብዛችኋለሁ። ሰደደከችሁ በተለያየ ስራት ያላችሁ ናሚሱ ሲፈራጃ በተለያየ ሱስ የታሰራችሁ ናሚ ዱጉብ ደስራርጪ ሱጁ ታመ በአልጋ ላይ ያለች ናሚ ማራቴ ሲዳኒ ማነስ ቀበል ይችላል ምናልባት ደግሞ በስጋ ያለው ኢዲ ናሚ ንኮት ኢየሱስ ክርስቶስ ዱጌፋ ትታሰርና ወደ ኢየሱስ ክርስቶስ ካንተ ደምሰቼ ጭቡ ደምሰቼ ደምሰቼ ጅራችሁ የጅበርባት ስጋህንና ኃጢአትን በሽታን አሸንፈ መኖር ከፈለክ ኢየሱስ ክርስቶስ ዱጌፋ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ እመን። አጋ በላይ ወተክሰኒትማ አዳምጡኝ ወንድሞቼ እህቶቼ። አዱኛ ኩሙሉን ኢልሚ ለማሙሉን አጭናሚ ጩብቻ አጭናሚ ተምትቻ አጭናሚ ከጀሉ ቢንቃንም ቤት ዓለም በሙሉ የሰው ልጅ ኃጢአተኛ እንደሆነ ከመስመር ላይ በእግዚአብሔር በቅድስና መስመር ላይ እንደሌለው ዓለም ሁሉ በራሱ ያውቃል። ጩቡ ከናፍ ደብዲኩን አከሚን ሲዱፍቴ ገራኒ ለናሚን ዴምስ ኃጢአትና ሞት እንዴት ወደ አንተ መጣ ሲባል ሰው ሁሉ መግለጽ ይችላል። አመረሰኛ አዳም ታዬ ባንጩብቻይ የአዳም ዘር በአዳም በኩል ኃጢአት ወርሶኛል ብሎ ያስባል። መረ ጩቡ ተናት ፊሞት ወና አመላን ዱአይ የኃጢአት ዋጋ ሞት ነውና እኔም ኃጢአት ስላለብኝ እሞታለሁ ይላል ሰው። ኩናም ከናም ሳዳም ኑከን ይሄ ደግሞ በአዳም በኩል የተገኘ ስጦታ ነው። ሚሲማናሚ አዱኛ ካን ከጅ ጩፍቲ በዚህ ዓለም ላይ የሚኖር ማንኛውም ሰው የተባለ ፍጥረት ሁሉ ቶክ ካንቁልቁልቻ እንጁ ማንም እኔ ቅዱስ ነኝ እኔ ንጹህ ነኝ ብሎ ራሱን የሚመካ ሰው የለም። አዳም ደግሞ ማማ አዳም ደግሞ በተፈጥሮ አዳም ደግሞ ናማ አዳም ደግሞ ተፈጥሮ ነው ሰው ነው። የለም ሰዳም ካን ዱጌፋታ ኪጩቡታ ያፍራት ነገር ግን በአዳም በኩል የመጣውን ይሄን የኃጢአት ስጦታ ተቀብሏል፣ አምኗል። ሰይጣን ሞከናም ሳቦ አቃክራሚል ሚሳኤል ኢየሱስ ክርስቶስ እንዱጌፋን ኢላማ ቀበር ሰይጣን ደግሞ ስራው ሰዎች የኢየሱስ ክርስቶስን በጎ ጸጋ እንዳይመለከቱ የሰውን አይን ሁሉ ጋርዷል። አቱማሚ ታቦ አቂው ከናም ስንሲ ከንሽ የተፍረተ አንተ በአዳም በኩል የተገኘውን በሰው በኩል የተገኘውን ኃጢአትና ሞትን እሺ ብለህ ተቀብለህ ከናም ሳቦ አቃ የባቦ አቃ ዱባቦ አቃ እግዚአብሔር ደግሞ በልጁ በክርስቶስ ኢየሱስ በኩል የሰጠውን መልካም በረከት ምሕረትና ጸጋ ከናም ሳቦ አቃ ናሚ ማንፍት ያን የእግዚአብሔር ስጦታ ለምን እምቢ ትላለህ? አው ሩጉም
ከናምሲ አዳም ኑቀን ቱዋፍ ጩቡ አዳም የሰጠን ስጦታ ኃጢአትና ሞት ነው። አኩምናም ተኮን ጩቡ ቱለን ጋር ዱኛ ካናዱፍ በአንድ ሰው ምክንያት ሞትና ኃጢአት ወደ ምድር እንደገባ ሁሉ አባ አቂሶ ኢልሚሳ ቶኪች ቁልቁልች ጋር ለፋርገ እግዚአብሔር ደግሞ አንድያ ልጁ ወደ ምድር ልኮ ሙጫ ካና ዱገ ፈዳ በልጄ እመኑ ኢልሚቲያ ዱገ ፈዳ እሱ እመኑ እኒ ካራ ዱጋት እሱ እውነትን መንገድም ነው እኒ ቁልቁልች እሱ ንጹሕ ቅዱስ ነው ካራይ ሰመለን አረርገተኑ በሱ በኩል ካልሆነ በስተቀር ማንም ወደ አብ መሄድ አይችልም ብሏል። ናሚቱ ናሚቱን ከናምሳ ፍራችሁን ተንዴን ሰዎች ግን ይሄን ስጦታ መቀበል አልፈለጉም። ከናምሰዳሚን ከነካለ ጋር አይቱማን ጅራቹች አዳም የሰጠውን የኃጢአትና የሞትን ስጦታ ተቀብለዋል። አለና በከዲያ ጅረን ዲያጋሲ ሰኒትን እኔ ራሴ በግሌ የራሴን የግል ሕይወት ልንገራችሁ። አገ ቢቶላ ዱጋው አቃ ከንፍራትን እንቱር የእግዚአብሔርን ጸጋ በክርስቶስ በኩል የተገለጠውን ጸጋ ከመቀበሌ በፊት